ሳይሆን የመግባባት የሰው ልጅ መግባባት አለበት እኮ ችግር የለውም ግን እንዲሁ ዝም ብሎ የታይታ መግባባት አለ የመፈራራት መግባባት አለ ገባምለ ሳንግባባ ደግሞ የተግባባን ይመስለናል እንደውም ጥሩ አጋጣሚ ነው ጥሩ ጠየቀኝ ስለ መግባባት አንገል እንገለ ቦስተን ይያለን ፕሮፌሰር ሃንስ ጊዮርድ ጋደመር የሚባል አሁን በቅርብ የሞቱ ፈላስፋ ነበሩ ሽማግሌ በ92 ዓመታቸው ያስተምሩ ነበር ከጀርመን መጥተው ማለት ነው ምን አሉ በዛ ሄቪ በሆነ በጀርመን አክሰንት communication is unnatural to man miscommunication is natural ወይም ደግሞ understanding መግባባት ለሰው ልጅ ተፈጥሯዊ አይደለም ያለ መግባባት ነው ተፈጥሯዊ ለመግባባት ስራ መስራት አለብን ነው እሳቸው እንዴ ዝም ብሎ የተሰጠ ነገር አይደለም ገባ ይመስለናል የተግባባን ግን አይደለም ስለሆነ ያን ማለቴ ነው ሌላ ምን ነበር ጥሩ አንብበዋል ግቡ ምንድነው ማለት